ትዳር በዚህ ዘመን ቅንጦት እየሆነ ነው። በተለይ በዚህ ዘመን ትዳር ግድ አይደለም። ከዚህ ዘመን በፊት ትዳር የሁሉም ሰው ሚኒማም ሪኳየርመንት ነበር። አሁን በሲቪላይዜሽን ስም ሃይማኖትና ምግባር በመላላቱ ምክንያት አብዛኛው ሰው ወሮ በላ ወያላ እየሆነ ነው። ስራ ይወድ፣ ምግባር የለው፣ ጸባይ የለው፣ አለፍ ሲል አጭበርባሪ፣ ሌባ እየሆነ ነው። አንዳንድ ሰዎች አቻ በመጣቴ ቆሜ ልቀር ነው ብለው ሲፈሩ ያሳዝኑኛል። ለጎረቤትነት ራሱ የማይሆኑ ሰዎች እየበዙ ነው። ለእኔ ግን በዚህ ዘመን ካለው ወያላ ጋር አብሮ ከመኖር ቢቀር ባይ ነኝ። በተለይ ለሴቶች እንደ ወንድም የማስብላቸው ይህንን ነው እና የትዳር አጋር መርቆ ከሰጠ መቀበል ነው። ሳላገባ ቀረው በሚል አላቻቸው የሚወድቁ ሰዎች ግን ያሳዝኑኛል። እንኳን ሳይመስለን ገብተን መስሎንም የሚመጣው ጣጣ ብዙ ነው። ሌላው ትዳርን ከበድ የሚያደርገው ልጆች ከመውለድ ጋር ተያይዞ የሚመጣው የወጪ ናዳ ነው። በዚህ ዘመን ለራስህ ራሱ ጊዜ የለህም፣ እንኳን ቁጭ ብለህ የምታጫውትበት። ትዳር በዚህ ዘመን ቅንጦት እየሆነ ነው። በዚህ ዘመን የተሳካ ትዳር የሚኖሩ ሰዎች እድለኞች እንደሆኑ ዘንግተውታል።